በአሜሪካና በካናዳ መካከል ተፈጥሮ የነበረውን የንግድ ውጥረት የሚያረግብና በሁለቱ ወገን የተጣሉ ታሪፎችን የሚቀንስ አዲስ የንግድ ስምምነት ላይ መደረሱ ተገለጸ። ፕሬዝዳንት ትራምፕ በካናዳ ምርቶች ላይ ለመጣል ያቀዱትን አዲስ የታሪፍ ጭማሪ በጊዜያዊነት ማቆማቸውን ተከትሎ የሁለቱ ሀገራት የንግድ ተደራዳሪዎች ለተከታታይ 3 ቀናት ውይይት ሲያደርጉ ቆይተዋል። ኢየሩሳሌም ፈለቀ ተጨማሪ አላት። አሜሪካና ካናዳ ከፍተኛ ግምት የተሰጠውን አዲስ የንግድ ስምምነት ለመፈራረም ከጫፍ መድረሳቸውን አስታወቁ። ፕሬዚዳንት ዶናልድ ትራምፕ እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ የተደረሰው ስምምነት ስኬታማ መሆኑን አብራርተዋል። ፕሬዚዳንት ትራምፕ ስምምነቱ በአሜሪካ አርሶ አደሮችና አምራቾች ዘንድ ተቀባይነት እንደሚኖረው የተናገሩ ሲሆን፣ ጠቅላይ ሚኒስትር ካርኒ በበኩላቸው ስምምነቱ ለካናዳ ስትራቴጂካዊ ዘርፎች የተሻለ ዕድል የሚፈጥርና የወደፊት የሁለቱን ሀገራት የንግድ ትስስር የሚያጠናክር ነው ብለዋል። ፕሬዚዳንት ትራምፕ በካናዳ ምርቶች ላይ ለመጣል ያቀዱትን አዲስ የታሪፍ ጭማሪ በጊዜያዊነት ማቆማቸውን ተከትሎ የሁለቱ ሀገራት የንግድ ተደራዳሪዎች ለተከታታይ 3 ቀናት ውይይት ሲያደርጉ ቆይተዋል። የስምምነቱ ዝርዝር ሂደት እስካሁን ይፋ ያልተደረገ ቢሆንም የካናዳ ብረት፣ አልሙኒየምና ተሽከርካሪዎች እንዲሁም የአሜሪካ የአልኮል መጠጦች በስምምነቱ ውስጥ እንደሚካተቱ ተጠቁሟል። ፕሬዚዳንት ትራምፕ ካናዳ በአሜሪካ የግብርና ምርቶች ላይ ጥላው የነበረውን ገደብ ለማንሳት መስማማቷን ቢገልጹም የትኞቹ የግብርና ዘርፎች እንደሆኑ በዝርዝር አላብራሩ። አሜሪካ በካናዳ ላይ የጣለችውን ታሪፍ ትቀንሳለች ወይ ተብለው ሲጠየቁም በመጠኑ የሚል ምላሽ ሰጥተዋል። ጠቅላይ ሚኒስትር ማርክ ካርኒ በበኩላቸው ከፍተኛ መሻሻል መደረጉንና የካናዳን ዋና ዋና ዘርፎች የሚያስጠብቅ ስምምነት ላይ የተደረሰ መሆኑን ገልጸዋል። ካናዳ አሜሪካ በብረት፣ በአልሙኒየም፣ በተሽከርካሪና በእንጨት ምርቶቿ ላይ የጣለችውን ታሪፍ እንድታነሳ ወይም እንድትቀንስ ስትጎተጉት ቆይታለች። በሳምንቱ መጨረሻ ሊጠናቀቅ ይችላል በተባለው በዚህ ስምምነት መሰረት አሜሪካ በካናዳ ብረትና አልሙኒየም ላይ ጥላው የነበረውን 50 በመቶ ታሪፍ ወደ 25 በመቶ ዝቅ እንደሚል ተዘግቧል። እንዲሁም አሜሪካ በካናዳ ተሽከርካሪዎች ላይ የጣለችውን የ25 በመቶ ታሪፍ ወደ 15 በመቶ ልትቀንስ እንደምትችል ከሁለቱ ሀገራት መገናኛ ብዙሃን የወጡ ዘገባዎች ያመለክታሉ። አብዛኞቹ የካናዳ ግዛቶች ትራምፕ የጣሉትን የታሪፍ ጭማሪ በመቃወም ባለፈው ዓመት የአሜሪካ የአልኮል ሽያጭን አግደው የነበረ ቢሆንም አሁን ግን ገበያው እንደገና እንዲከፈት እንቅስቃሴ ተጀምሯል። በአሜሪካ ተሽከርካሪዎች ላይ የተጣሉ አጸፋዊ ታሪፎችን ማንሳትና የአይብ አምራቾች ምርታቸውን በሰፊው ወደ ካናዳ ገበያ እንዲያስገቡ ካናዳ ከውጭ በሚገቡ የወተት ምርቶች ላይ የጣለችውን የኮታ ገደብ እንድታስተካክል አሜሪካ ጠይቃለች። ካናዳ የወተት የዶሮና የእንቁላል ምርቶች ዋጋን የገበያ መጠን እንዳይበላሽ የምትቆጣጠርበት የአቅርቦት አስተዳደር ስርዓት ያላት መሆኑም ተመላክቷል። የአሜሪካ ምርቶች በብዛት ከገቡ የካናዳ አርሶ አደሮች ከገበያ ውጪ ሊሆኑ እንደሚችሉም በስጋት ተቀምጧል። በመሆኑም የአርሶ አደሮች ጥቅም ተላልፎ እንደማይሰጥና ስርዓቱ እንደማይቀየር ነው በካናዳ በኩል የተገለጸው። የህዝብ አስተያየት መስጫዎች እንደሚያመለክቱት አብዛኞቹ ካናዳውያን መንግስታቸው በወሳኝ ጉዳዮች ላይ እጅ እንዲሰጥ አይፈልጉም። የካናዳ አምራቾችና ላኪዎች ማህበር ፕሬዚዳንት ዴኒስ ዳርቢ በስምምነቱ ተስፋ እንዳላቸው ገልጸው ይህም በሰሜን አሜሪካ የነጻ የንግድ ስምምነት ስር ወደ ነበረው ነጻ የንግድ እንቅስቃሴ ለመመለስ የመጀመሪያው እርምጃ እንደሚሆን ተስፋ እንደሚያደርጉ አስታውቀዋል።